ዳንኤል እየጸለየ ይቃናለታል፣ እየጸለየ ይሳካለታል። ይጸልያል፣ ቆሞ ይቀበላል። መንፈሳዊ ዓለም ምንጭ ነው፣ መሬት ውጤት ነው። ምንጭ ላይ ድከሙ፣ ውጤት ላይ አትታገሉ። ከተዘጋ በር ጋር መጋጨት ትርጉም የለውም። ከበሩ ጀርባ ያለውን መምታት ነው፣ በሩ ይከፈታል። በጣም ረጅም ጸልዩ፣ ጥቂት ተራመዱ። ስትሰሩም ግን ጸልዩ፣ ስትኖሩም ጸልዩ፣ ስትንበረከኩም ጸልዩ፣ ሰውም ስታገኙ ጸልዩ። ጸሎት የሚቋረጥ አይደለም። ጸሎት እኮ እማቀውን እምልበት ሳይሆን በእግዚአብሔር ልብ ያለውን መሬት ላይ የምደግምበት ነው። ጸሎቴ እኮ የሚመለሰው ከእግዚአብሔር ሐሳብ ጋር ላይን አፕ ሲያደርግ እንጂ እግዚአብሔር የጥላውን ፈቃድ አገልጋይ አይደለም። የፈለኩትን ነግሬው ከዛ በኋላ እሺ ብሎ እኮ ተነስና ሄድ እኮ አይለኝም። ስትንበረከክ ጸሎት ጥቅሙ በእግዚአብሔር ልብ ያለውን አንደርስታንድ ታደርገዋል። መንፈስ ቅዱስ እኮ መኖር ያስፈለገው በእግዚአብሔር ልብ ያለውን እኔ ስለማላቅ አምጥቶ ይሰጠኛል። ሲጀመር እኔ የምፈልገውን ብለምን ልክ አይደለሁም። እኔ ለእኔ ልክ አይደለሁም። ለእኔ የሚያውቀው እሱ ነው። በእሱ ልብ ያለውን ስለ እኔ ስጸልይ ነው ህይወቴ ልክ የሚሆነው። የምፈልገውን በሙሉ ጠይቄው የምፈልገውን በሙሉ ቢሰጠኝ አፍተር እሱ ጋር አልቆይም። እኔ የለመነውን በሙሉ የማይሰጠን እኮ ስለሚ